ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን ሁሉ ካንተ ሁሉ ያንተ ነውና ካንተ የተሰወረ ነገር ምንም የለምና ሐሳባችን ሁሉ አንተ አቃንተልን እንዲሁም ጅምራችን እንድታስፈጽመን ፈቃድ ይሁንልን። በዛሬው ዕለት ትንሽ መግለጫ የምሰጠው ምንድነው? ስለ ማኅደረ ስብሐት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ገዳም መንበረ ጵጵስና ገዳም አመሰራረትና ወደፊት ያለውን እቅዳችን ነው ለመግለጽ የምሞክረው። ማኅደረ ስብሐት ልደታ ለማርያም በጆርጂያ ሀገረ ስብከት ጆርጂያ ሀገረ ስብከት ደግሞ የተለያዩ ስቴቶችን ይጨምራል። ስለዚህ በአጠራር በሰሜን አሜሪካ ደቡብ ምስራቅ የጆርጂያ ሀገረ ስብከት ተብሎም ይጠራል። ማኅደረ ስብሐት ልደታ ለማርያም እግዚአብሔር በፈቀደ ጊዜ በዘንድሮ ዓመትን ጀምረው እንጂ ከታሰበ ወደ 24 ዓመት ገዳማ ሆኖት ነበር። ነገር ግን ቀደም ሲል ወደዚህ ለመግባት ሌላ ቤተ ክርስቲያን ሳሊተ ምሕረት ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምትባል ካሁን ቀደም የሰራናት አለች። ያ ቤተ ክርስቲያን በፕሮቴስታንት ቤተ መቅደስ ተገዝቶ የምንገለገልበት ነበረ። ወቅቱን አይቼ የአምስቱ ኦሪየንታል አብያተ ክርስቲያናት እኛ ጋር በሃይማኖት የሚመሳሰሉት የየራሳቸው የሆነ ቤተ መቅደስ በውጩ ዓለም አላቸው። የኛ ግን የለንም። ከዚህ የተነሳ ምእመናኑን በማስተባበር በጊዜው የምንገለገልበትን ቤተ መቅደስ ደው እንደከፈልን ወዲያው ባዶ ቦታ ገዝተን እኛን መሰል የሆነ ቤተ ክርስቲያን መስራት አለብን ብለን ያችን ቅድስት ማርያምን ሰራን። ያ ጊዜ ወስዶብን ነበርና ደግሞ ዘንድሮ ባለፈው ማኅደረ ስብሐት ልደታ ለማርያምን ከምእመናን ጋር በመተባበር መስርተናል። የሚደንቀው ነገር ይህ ቦታ ማኅደረ ስብሐት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና ገዳም በአጭር ጊዜ ነው ነገር ሁሉ የተከናወነ። ይህ የእግዚአብሔር ፈቃድ ሆኖ ነው እና ይህን ቦታ ስንገዛው ገንዘብ የለንም ነው እንዲሁ እስቲ እንሞክር በሚል ነበረ። እግዚአብሔር ሁሉን ማከናወነልንና የእመቤታችን አማላጅነት የአምላክ ቸርነት ረድቶን የተወሰኑ ምእመናን ገንዘብ አበድረውን ነው እስከምከፍላቸው ድረስ ወለድ የሌለው ገንዘብ አበድረውን ያን ከፍለን ነው ለጊዜው የገዛ ነው። ያን ብቻ አይደለም 5 ምእመናን ቤታቸውን አስይዘው ነው እና ይሄ ዓላማው ምንድነው? የቤተ መቅደሱ ዓላማ አንደኛ በዚህ ገዳም ውስጥ ጸበል ምእመናን በጸበሉ እንዲፈወሱ የጸበል ቦታ ለማዘጋጀትና ምእመናን በጸበሉ እንዲፈወሱ አንዱ ዓላማ ነው። በሁለተኛ ደረጃ ደግሞ የአብነት ትምህርት ቤት፣ የሰንበት ትምህርት ቤት እነዚህ ነገሮች ካልተደራጁ ነገ ትውልዱ የሚተካልን ስለሌለ ቦታው ሰፊ ነው። በአሁኑ ሰዓት ጀምረናል። የአብነት ትምህርት ቤት ያው ቅዳሜ እየተማሩ ዲያቆናትም አሉን። አሁን ደግሞ አዳዲሶች ልጆች ተተክተዋል። እነሱ እየተማሩ ነው ያሉ። ሌላው በዚህ ገዳም ውስጥ ይህን ቤተ መቅደስ የገዛ ነው ተተኪ ትውልድ ስላጡ ነው የመጀመሪያ የሰሩት ሰዎች እና እኛ ትውልድ መተካት ነው። አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት ስነ ምግባር ጭምር የሚሰጥበት ዘመናዊ ትምህርት ቤት እግዚአብሔር ቢፈቅድ ወደፊት እሱንም ለመስራት ነው። ምክንያቱም ትውልድ መተካት ግዴታ ይሆናል። ዘመናችን
ክፉ ነው። ትውልዱን እየማረከው ከሃይማኖት ከስነ ምግባር እያወጣው ነው ያለ እና ስለዚህ እስከ 8 ክፍል እንኳን ብናስተምር ቅድም እንደተናገርኩት ጸበል በአካባቢው የለም። ጸበል ቦታው ብቁ ቦታ ነው ያለን። ጸበልን ከፍታለን። እንደገና ለጸበልተኞች ገስት ሃውስ እንሰራለን። ለጸበል ቤት ይገነባል። ገስት ሃውስ ደግሞ ለጸበልተኞች ይሰራል። ገስት ሃውሱ ግን ለጸበልተኞች ብቻ አይደለም። በአካባቢ ያሉ ምእመናን እንዲሁ በትዳር ያሉትም ሆኑ ከትዳር የሌላቸው ምእመናን ራሳቸውን ቅሬታ በሚሰማቸው ሰዓት ለ7 ቀንም ለ15 ቀንም መጥተው በጸሎትና ጸበሉን እየተጸበሉ ጸሎት እየጸለዩ በካህናት ምክር ራሳቸውን እንዲያዩ ለማድረግ ነው። የሀገር መቼም ስትረሱ በጣም ከባድ ነው። ሁሉም ያውቀዋል። እንደው ደነው ሰው ሁሉ ባላሰበው ሰዓት ካልሆነ መንገድ ውስጥ ይገባል። በዚያን ጊዜ ባልና ሚስት ተጋጭተው ከመፋታታቸው ወይም ከመለያየታቸው በፊት እንደው የራሳቸው 7 ቀን እረፍት ወስደው ጽሙና ይዘው በጸሎት በጸበል በምክረ ካህን ራሳቸውን እንዲያዩበት ነው የጸበሉ ዋናው ዓላማው። እና ከደዌ ይልቅ በላይ ደግሞ ሌላ ደዌ ስለሆነ ይሄ ራስን ማጣት በዚህ በትምህርቱም በጸበሉም በምክረ ካህኑም መጀመሪያ ከመለያየታቸው በፊት ራሳቸውን እንዲያዩ ለማድረግ እዚያው ደግሞ ላይብራሪ ይሰራል። መንፈሳዊ የሆኑ ምክር የሆኑ መጻሕፍቶችን እንዲያነቡ ለማድረግ ይሄ ገስት ሃውስም ጸበልንም ለመስራት ጭምር ነው እና ፈርጀ ብዙ ነው ገዳሙ የምናስበው። እና ዋናው ትልቁ ሰራ አሁን በአሁኑ ሰዓት ደግሞ መጀመሪያ ይህን ሁሉ ለማድረግ መጀመሪያ ቦታውን የራሳችን ማድረግ። ቦታውን የራሳችን ካደረግን በኋላ እነዚህ ነገሮች ተጠቃለው ተሰርተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ ገዳም እንድትሆን ለምእመናን ሁሉ መመኪያ እንዲሆን ለሌላውም አርያና ምሳሌ ሆኖ ለአካባቢያችን ሁሉ ትምህርት ሰጪ የሆነ ገዳም እንዲሆን ነው አስተሳሰባችን። አንደኛ አገልግሎት ያው ሁልጊዜ ኪዳን ይደረሳል። ቅዳሴ የልደታ የእመቤታችን በየወሩ ይቀደሳል። 2 ቀን ማለት ነው በወር ውስጥ አውድ ሌላ። እንደዚሁ ደግሞ ጸበሉ ይሄ ነገር ከተዘጋጀ በኋላ ጸበል ሁልጊዜም የጸበል ቦታ ይኖራል። ጸበልተኞች በዚሁ ጠዋት ኪዳን ያደርሳሉ፣ ጸሎታቸውን ይጸልያሉ። ጠበላቸውን ተጠምቀው ሲያበቁ መጻሕፍትና ምክር ይሰጣቸዋል። መጻሕፍትን ደግሞ ያነባሉ። ዋናው ትልቁ ይሄ ነው። ቦታው የኛ ሲሆን ነው እና ስለዚህ በተቻለ መጠን ማንኛውም ምእመን በዚህ ቦታ ተገኝቶ በአካባቢ ያለው ሁልጊዜ እንዲመጣ፣ ከሩቅ ያለው ደግሞ እንደዚሁ እንደው እግር ጥሏችሁም ብትመጡ ራሳችሁን ማስባችሁ መጣችሁ ወደ አትላንታ በምትመጡበት ሰዓት ገዳሙን አይታችሁ በረከት ተቀብላችሁ እንድትሄዱ። የዛሬ 24 ዓመት ገደማ ነው ሐሳቡን አስቤው ለማድረግ ሞክሬ የነበረ። ነገር ግን ቅድም እንደተናገርኩት ሳሊተ ምሕረት ቅድስት ማርያም በመስራት ላይ ስለነበር ይህን አቆይቸው ነበር። እግዚአብሔር በፈቀደ ጊዜ አሁን ይህ ገዳም ተገዝቷል፣ ተገድሟል። የጳጳስ ማረፊያ ነው የሚሆነው። ሊቀ ጳጳሱ የሚኖረው ከዚህ ነው። ቅስና ዲቁና የሚሰጥበት ቦታ ነው። እንዳሁኑ በየቦታው እየዞረ ጳጳሱ አይሰጥም። የተማሩት ሰዎች በፈቀዱ ጊዜ መጥተው ከዚህ ተቀብለው ይሄዳሉ ማለት ነው። የምታዩት በዚህ በኩል የምታዩት ሰሜን ነው። የሌላ ቤተ መቅደስ ስለነበረ ቀድሞም ይጠቀሙ የነበረ ከሰሜን ገጽታ ነው እና አሁን ያለነው በዚያው ነው ያለን። ግን ምስራቁ ቤተ መቅደስ አሰራሩ በጣም ግሩም ነው። ይህ ምዕራብ ነው፣ ይሄኛው ምስራቅ ነው። አሁን ቤተ መቅደሱን ይህን አንስተን ወደዚያ መውሰድ አለብን። ወደዚያ ስንወስደው ወጭ አለ፣ ደግሞ ጉልላት የለውም።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስመስለው እንደምታውቁት ሁላችሁም አንደኛ መቅደሱ ምስራቁን ጠብቆ መኖሩ፣ ሁለተኛ ጉልላቱ ነው እና ጉልላት ከዚያ ከፍ አድርገን ማዕከሉን የጠበቀ ጉልላት ለመስራት ትክክለኛ አሻግሮ ሲያዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኑን የሚገልጥ አሻግሮ ያየው ሰው ሁሉ ደስ ብሎት የራሱ መሆኑን ተረድቶ መጥቶ እንዲሳለምበት ለማድረግ ብዙ ወጪ ይጠይቀናል እና ስለዚህ ምስራቁንና ምዕራቡን ጠብቆ ቤተ መቅደሱን አሁንም ደግሞ በላይ በውጭ ሲታይ ጉልላቱን 3 ጉልላት ነው የሚያስፈልገው። ያንን ለመስራት ከብድሩ ካለብን ብድር በላይ ደግሞ ተጨማሪ ሁሉ አለ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅዱስ ሲኖዶስ ጋር መሰረቱ የተጣበቀ ማዕከሉን የጠበቀ ነው እና ስለዚህ ሁላችሁም ይህች ገዳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗን አምናችሁ ተቀብላችሁ መጠታችሁ አይታችሁ በረከቱን ተሳትፋችሁ እንድትሄዱ እና ይህን ዓላማ እንዲይዝ ነው። አሁን ገንዘባቸውን ያስያዙትን እንዲሁም ደግሞ ቤታቸውን ያስያዙትን ምዕመናን ረድታችሁ እንዲሁ እነሱንም ሳናስቀይም ቦታውን የኛ እንድናደርግ በእመቤታችን አማላጅነት በአምላክ ቸርነት እማልዳችኋለሁ። ወስብሐት ለእግዚአብሔር። በጣም አመሰግናለሁ። ማህደረ ስብሐት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና ገዳም በብፁዕ አባታችን አቡነ ያዕቆብ መመሪያ መሰረት በጆርጂያ መንግስት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳምነት ከተመዘገበ ጊዜ በኋላ በገዳሙ አባላት በብፁዕ አባታችን መመሪያ የህንፃ አፈላላጊ ኮሚቴ እንዲቋቋም ተደርጎ ያ ህንፃ አፈላላጊ ኮሚቴ ባደረገው ጥረት ነው ይሄ አሁን ዛሬ ቁመን ያለንበትን ቦታ እንዲገዛ ምክንያት የሆነው። ስለዚህ እኔ ዛሬ ያን ኮሚቴ በመወከል ነው ይሄንን አስተያየት የምሰጠው። ብፁዕ አባታችን የሀገረ ስብከታችን አባት ከመሆናቸውም አልፎ ይህ የጆርጂያ የተመዘገበው ገዳም የእሳቸውም መንበረ ጵጵስናቸውም ጭምር ስለሆነ ገዳሙ ደግሞ በእሳቸው ሀገረ ስብከት የመጀመሪያው እንደሚሆን በመጥቀስ በውስጡ ብዙ በርካታ የሆኑ አገልግሎቶች የሚሰጥ ገዳም እንደሆነ አስረድተውን ለዛ የሚመጥን ቦታ እንድንፈልግ በተሰጠን መመሪያ መሰረት ለበርካታ ወራቶች የተለያዩ ቦታዎች ስናይ ቆይተን እግዚአብሔር የፈቀደው ስለሆነ ይሄ ዛሬ ያለንበትን ቦታ በአጋጣሚ በዚህ ሀገር ለሽያጭ የወጣ ስለነበረ የወጣበት ዋጋ በወቅቱ ወደ 3,700,000 ብር ነበር የወጣው። እኛ ቦታውን እንዳየነው በጣም ነው የወደድነው። ምክንያቱም ገዳሙ ስር ይሰጣሉ የተባሉ አገልግሎቶችን ጭምር ሊይዝ የሚችል በጣም ሰፊ ቦታ በመሆኑ ምክንያት ምንም እንኳን ዋጋውን ስናየው ከአቅማችን በላይ እንደሆነ ብንገምትም ነገር ግን ለተባለው አገልግሎት የሚውል ቦታ እንደመሆኑ መጠን እግዚአብሔር የፈቀደውን ያደርጋል፣ የሱ ኃይል ከተጨመረበት ማይሳካ ነገር የለም በሚል እምነት በወቅቱ እውነት ለመናገር በአካውንታችን የነበረን 17,000 ብር ብቻ ነበረ። 17,000 ብር ይዘን ነው 3.7 ሚሊዮን ብር የወጣውን ቦታ ኦፈር የሰጠ ነው ማለት ልንገዛ ምንገዛበትን ዋጋ ያሳወቅ ነው። ያን እምነት በአምላካችንና በእመቤታችን ትተን ነው። ብዙ ጊዜ አባቶቻችን እኛ በቀና እንስራ እንጂ እግዚአብሔር ሁሉ ነገር ያሳካዋል እንደሚሉት ሁሉ በእውነት በዚህ ቤተክርስቲያን ያየነው ተአምር ቢኖር እሱ ነው። ቦታውን እንዳገኘነው ምንድነው ያደረግነው? ኦፈር መስጠት ነበረብን። ኦፈር ሰጠን።
የሰጠነው ኦፈር ከ500 ሺህ ብር ቀንሰን ወደ 3.2 ሚሊዮን ነበር የሰጠነው። በአጋጣሚ እዚህ ቦታ እንደሚታየው ሁለት ናቸው። በአንድ በቤተክርስቲያኑ ስር ያለ ነገር ግን ሁለት የተለያዩ ቦታዎች ነበሩ። 3.7 ሚሊዮን ያወጡት ቤተክርስቲያኑ ያረፈበትን ቦታ ብቻ ነበረ። በኋላ በሂደት ባደረግነው ማጣራት ሌላ ከጎኑ ደግሞ 1.6 ኤከር የሆነ ቦታ እንዳለው ስንገነዘብ ከቤተክርስቲያኑ ባለቤቶች ጋራ እንደገና ድርድር አድርገን ሁለቱንም አንድ ላይ በጠቅላላው ሁለቱ ሲደመር ከ10 ኤከር በላይ ይሆናል። ስለዚህ ሁለቱን አንድ አድርገን ኦፈር ሰጥተን በ3.2 ሚሊዮን ተስማማን ማለት ነው። አሁን ኦፈራችንን እንደተቀበሉን የኛ ስራ መሆን ያለበት አሁን እንግዲህ ገንዘቡን የምንከፍልበት መንገድ ማፈላለግ ነው። በዚህ ሂደት ውስጥ ቅድም እንዳልኩት ከ17 ሺህ ብር በላይ ምንም ነገር በአካውንቱ ውስጥ በገዳሙ ስም አልነበረም። ኮሚቴያችን ያደረገው ትልቁ ስራ መነሻ የሚሆን ለመጀመሪያ ክፍያ ዳውን ፔመንት ለሚባለው ክፍያ የሚመጥን ገንዘብ ማግኘት እንድንችል የቤተክርስቲያኑ አባላት እዚሁ በከተማችን ውስጥ ካሉ ከዛም ከከተማችን ውጭም ያሉትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወንድምና እህቶቻችንን ማፈላለግን ጀመርን። በዛ መሰረት በተወሰኑ ሰዎች መልካም ፍቃድነት ብድር አገኘን። ያን ብድር ይዘን አባሎቻችን ደግሞ በፈንድሬዚንግ የተወሰነ አስተዋጽኦ በማድረግ ለዳውን ፔመንት የሚከፈለውን ከፍለን በኦገስት 29 በዚህ ሀገር አቆጣጠር 2025 በሚከፈለውን ዳውን ፔመንት ከፍለን በቤት ገዳሙን ተረከብን ማለት ነው። ለመጀመሪያ ጊዜ ብፁዕ አባታችን የገዳሙን ቁልፍ የተረከቡበት ታሪክ ነው። ይሄ ቅድም እንዳልኩት በሀገረ ስብከታችን የመጀመሪያው ገዳም ነው። ስለዚህ ይሄ በዚህ ገዳም ውስጥ ከአባቶች መኖሪያ፣ የጸበል ቦታ፣ ለልጆች ወደፊት የሚሆን መማሪያ ቦታ፣ መጠነኛ የሆነ ጥሩ ጉባኤ ሊይዝ የሚችል አዳራሽ እነኚህ ነገሮችን የሚይዝ ቦታ ነበረ። እንግዲህ ግዢውን አረግን፣ ቦታው ላይ ገባን። እንደምታየው ዛሬም ትልቅ አገልግሎት እየተሰጠበት ያለበት ቦታ ነው። አሁን ዋናው የተበደርነው ብድር 2 ሚሊዮን 400 ሺህ ብር ነው። 204 ሺህ ብር እንግዲህ ዕዳ በየወሩ የምንከፍለው ዕዳ ነው። ትልቅ ወደፊታችን የምናስበው እንግዲህ ይሄ ቋሚ የሆነ ለትውልድ የሚተላለፍ አገልግሎቱ ሰፊ የሆነ ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ክፍት የሆነ በዚህ በደቡብ ምስራቅ ሀገረ ስብከት የመጀመሪያ የሆነ ገዳም በእውነት ቋሚ ሆኖ ለትውልድ እንዲሸጋገር የማድረግ ኃላፊነት የሁላችንም እንደመሆኑ መጠን ይሄ 2.4 ሚሊዮን ዕዳችንን የምንከፍልበትን መንገድና ወደፊት ያሰብናቸው የጸበል አገልግሎት የሚሰጥባቸው ቦታዎች፣ የትምህርት የሚሰጥባቸው ቦታዎች፣ የአባቶች መኖሪያ የሚሆኑ ቦታዎችን ሁሉ ለመስራት ገና ከፊታችን ብዙ ነገር ነው የሚጠብቀን እና ውስጡም ላይ እንዳየኸው ገዳሙ ቤተክርስቲያኑ ቀደም ሲል ገለገሉ የነበሩት አሜሪካኖች ናቸው። ማለት ሌላ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውጪ የሆኑ ናቸው። እኛ ደግሞ በእምነታችን መሰረት ውስጡን ቤተ መቅደስ በሚገባ በኦርቶዶክስ እምነት አንጻር መሰራት አለበት። ያንን ለማድረግ ወጪ አለብን። በትንሹ እሱን ብቻ ለመስራት እንኳ ከ200 እስከ 250 ሺህ የአሜሪካን ዶላር የሚጠይቅ ወጪ ነው ያለበት። እሱን ስትጨምረው ቅድም ያልኩን እነኚህን የጸበል ቦታዎችን፣ የአባቶችን መኖሪያ፣ የልጆች ትምህርት ቤት አዳራሾችን እነኚህን ስንሰራ አሁን ካለብን 2.4 ሚሊዮን በላይ ብዙ ወጪ የሚጠይቁ ናቸውና ይሄን የማድረግ የትውልድ አደራ የእምነቱ ተከታይ ሆኑ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሆኑ በየትኛውም ዓለም የሚኖሩ ኢትዮጵያኖች ኃላፊነት ነው ብለን እናምናለን። ያን እምነት በማድረግ ነው እንግዲህ እዚህ ውስጥ የገባ ነው። ከዚህ በፊት እንዳየናቸው ብዙ በዚህ በውጭ ዓለም ውስጥ ብዙ ቤተክርስቲያኖች ተሰርተዋል። አንዳንዶቹ ዛሬ ከዕዳ ነፃ የሆኑበት ብዙ አጋጣሚ አለ። ይሄም አንድ ወቅት እንደዛ ይሆናል በሚል ሙሉ እምነት ነው። ምክንያቱም ይሄ ትውልድ ተሻጋሪ ዛሬ ቤተክርስቲያኑ እየተገለገሉ ያሉ ወጣቶች ነገ ጠዋት በአባትነት የሚያገለግሉበት ቦታ ነው የሚሆነውና እንግዲህ እግዚአብሔር የሁሉም ጥረት ተጨምሮበት ቅድም ያልኩትን ያለብንን ዕዳና ወደፊት ያሰብናቸውን እቅዶች በቅርብ ጊዜ ይሟላለን ብለን እናምናለን። ያለኝ አስተያየት ይሄ ነው።